ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በዛሬው ዕለት በዋሽንግተን ዲሲ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ የተቃውሞ ሰልፍ አካሂደዋል። በኢትዮጵያ የታሰሩ የተቃዋሚ መሪዎች የጋዜጠኞችንና የድረገጽ አምደኞችን እስር በመቃወም ለተቃውሞ የተሰለፉት ኢትዮጵያውያን የተዛባ ዜና አሰራጭቷል ያሉትን የአሜሪካ ድምፅ ራዲዮም በተቃውሟቸው ወንጅለዋል። አሉላ ከበደ ማርፈጃውን ወደ ስርፋው ሄዶ ተከታዩን አጠናቅሯል። በቅርቡ በአውሮፕላን ጉዞ ላይ ሳሉ ለቆይታ ካረፉባት በየመን መንግስት ተይዘው ለኢትዮጵያ መንግስት የተሰጡትን የተቃዋሚው የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌን እስር ጨምሮ በአገር ውስጥ የተቃዋሚ መሪዎችንና ጋዜጠኞችን እስር በመቃወም አደባባይ የወጡት ሰልፈኞች ዩናይትድ ስቴትስ በኢትዮጵያ ለሰብአዊ መብትና የሕግ የበላይነት ከበሬታ ቦታ ትስጥ ሲሉ ጥያቄ አቅርበዋል። በቀጥታ ለውጭ ጉዳይ ሚኒስትር ጆን ኬሪ ባቀረቡት ጥሪም አምባገነኑን የኢትዮጵያ መንግስት መደገፍ ያቆሙ ሲሉ ጥሪያቸውን አሰምተዋል። የዛሬው ሰልፍ አንድ ለየት ያለ ይዘት ያለው የተቃውሞ ድምፅም ነበረው። የአሜሪካ ድምፅ ራዲዮን የተዛባ ዜና በማሰራጨት ይወነጅላል። የአሜሪካ ድምፅ ራዲዮ እውነቱን ብቻ ይዘግብ ነው ያሉት ሰልፈኞቹ። አቶ ግርማ ታፈሰ ከሰልፉ አስተባባሪዎች አንዱ ናቸው። በመፈክሮቻቸው ያስተጋቡትን የተቃውሞ ሰልፋቸውን ዓላማዎች በማስረገጥ ያስረዳሉ። ዋና አብይ ዓላማ በዛሬው ዕለት የወጣ ነው። ኢትዮጵያ ውስጥ በተለይ ጋዜጠኞች እንዲሁም ብሎገሮች በአጠቃላይ እስር ቤት ውስጥ ከተው ዲሞክራሲ እንዳለ አድርገው በተለይም የውጭ ጉዳይ ሚኒስትሩ አቶ ቴድሮስ አድሃኖም በአሜሪካን ቆይታቸው ጊዜ ህዝቡ ትክክለኛ ኢንፎርሜሽን እንዳይኖረው በተለይ ወንድሞቻችን ሙስሊሞች በሰላም ሲታገሉ የነበሩት እስር ቤቱን የሚገኙትን ከጓንታናሞ ከዚህ 11 እና 12 ዓመት በፊት ከታሰሩ ቴሮሪስቶች ጋር ለማዛመድ ሞክሮ ትንሽ ውዥንብር ፈጥሮ ሄደው ነበር። ያንን ሁሉ የት ነው ይሄን አስተያየት ሳቸው የሰጡት? እዚሁ አሜሪካን ውስጥ በሚገኝ በእነሱ ደጋፊ በሆነ ሬዲዮ ላይ ነው። እሱንም ጭምር ለመቃወም እና አገር ውስጥ ያለው አሁንም እስር ላይ አሁንም በግፍ የሚተዳደረውን ህዝብ ዲሞክራሲ መብቱ እስከሚጠበቅ ድረስ እርዳታችሁን የምትሰጡትን ገንዘብ አቁሙ የሚል መልእክት ለማስተላለፍ ጭምር ነው። አቶ ግርማ ቀደም ብሎ በሰልፉ የተሰማውን የተዛባ መረጃ በማሰራጨት የተከሰሱትን የአሜሪካ ድምፅ ራዲዮን አስመልክቶም ይህን ብለዋል። የመጨረሻው በተለይ ደግሞ አሁንም በኢንተርቪው እያደረከኝ ያለው በዚህ ድምፅ ጋዜጠኞችና በውስጥ አመራሮች በአሁኑ ሰዓት ካለው መንግስት ጋር እጅና ጓንት በመሆን ያለው ትክክለኛ ዜና ወደ ሀገር ውስጥ እንዳይደርስ ከሀገር ውስጥም የሚደረገው ግፍ ለህዝብ እንዳይዘገብ በተለይ ቮይስ ኦፍ አሜሪካ የኢትዮጵያ ደም ስርና የህዝቡ አለኝታ መሆኑ ቀርቶ በአሁኑ ሰዓት የተወሰኑ ግለሰቦች ውስጡ ከገቡበት ጊዜ ጀምሮ የሚያስተላልፋቸው ዜናዎች ውጭ ሀገር ያለው ዲያስፖራ አንድ እንዳልሆነና በህብረት ለህዝብ እንደሚጮህ የሚሰማውን ድምፅ ዲስቶር ወይም በመደባለቅ ምንም አይነት እንቅስቃሴ እንደማይደረግ አድርጎ ለህዝቡ ተስፋ የሚያስቆርጥ መልእክት የሚያስተላልፍ ስለሆነ ቢቻል እሱንም አስቁሙልን በጥያቄ ጭምር ነው ዛሬ የጠየቅነው። የአሜሪካ ድምፅ ኢትዮጵያውያን በውጭ ጉዳይ ሚኒስቴር ደጃፍ ያሰሙትን የተቃውሞ ሰልፍ ለመዘገብ ጋዜጠኛ ወደዚያ በመላኩ ደስተኛ ነው ሲል ይንደረደራል። የአሜሪካ ድምፅ በጽሁፍ በሰጠው ምላሽ ሰልፈኞቹ ላስተጋቡት ሀሳብ አክብሮታለን ያለው የአሜሪካ ድምፅ መግለጫ ቅሬታቸውን ካሰሙባቸው ጥያቄዎች አንዱ የአሜሪካ ድምፅ የአፍሪካ ቀንድ ዘገባዎችን ትክክለኝነት ይመለከታል። ሁሉም የአሜሪካ ድምፅ አገልግሎቶች ለሚዘግቡት መረጃ ትክክለኝነት ከፍተኛ ግምት ይሰጣሉ ያለው የአሜሪካ ድምፅ መግለጫ ትክክለኛና ሚዛናዊ ዘገባ ለማቅረብ የሚደረጉ ጥረቶች አንዳንዴ ከተለያዩ ክፍሎች ቅሬታ እንደሚቀርብባቸው ያስረዳል። የኢትዮጵያ መንግስት ዘገባዎችን ሚዛን የጎደለባቸው ናቸው ሲል ይተቻል ይላል የአሜሪካ ድምፁ መግለጫ። አንዳንድ ጊዜ ደግሞ በውጭ ሀገር የሚኖሩ ኢትዮጵያውያን ትችት ያቀርቡበታል። የአሜሪካ ድምፅ ምንጊዜም ተጨባጭ ትክክለኛና ሚዛናዊ ዘገባ ከሁሉም ቅድሚያ ሰጥቶ መዘገቡን ይቀጥላል ሲል ደምድመዋል።